ይህ የወታደር እጅ አይደለም። ይህ የአዳኝ እጅ አይደለም። ይህ የወንድም እጅ ነው። ከደቂቃዎች በፊት ዓለም ንጹህ ነበረች። ከደሙም በፊት አፈሩ ነበር። ነገር ግን አፈሩ ንጹህ ነበር። የፈሰሰን ደም ቀምሶ አያውቅም። ምክንያቱም ሞት ምን እንደሆነ አይታወቅም። ሞት የሚለው ቃል በሰው ልጅ መዝገበ ቃላት ውስጥ አልነበረም። መቃብሮች አልነበሩም። አፈሩ፣ አዝርቶችና ሰማዩ ብቻ ነበር። ነገር ግን በዚህ ሰዓት አፈሩ አዲስና የተከለከለውን የሰው ልጅ ደም ቀመሰ። የሚሰማው ጸጥታ የሰላም አይደለም፣ የድንጋጤ እንጂ። ኃጢአት በኤደን ገነት በተከለከለ የዛፍ ፍሬ እንደገባ ተነግሮናል። ያ አለመታዘዝ ነበር። ያ ውድቀት ነበር። ይህ ግን ሞትንና ሲኦልን ወደ ምድር ያመጣ ክስተት ነው። ኦልፈቱ አዳምና ሔዋን ከገነት ከተባረሩ በኋላ የመከራን ትርጉም ተምረዋል። የተሰበረው የዝምታ ዓለም ንጉሥና ነገሥት ናቸው። ነገር ግን በዚህ የመከራ ትግል አዲስ ምዕራፍ ተጀመረ። ሔዋን ወለደች። የሰው ልጅ ሁሉ የበኩርም ልጅ ቃየን ሆነ። ከዚያም ታናሹ ወንድም አቤል ተወለደ። ዓመታት አለፉ፣ አደጉ። ቃየን መሬቱን ተመለከተ። በእርሻ ላይ ተጠመደ፣ ገበሬ ሆነ። የተረገመውን መሬት ይቆፍራል፣ ዘር ይዘራል፣ አትክልትና ፍራፍሬዎችን ይሰበስባል። እሾህ፣ አሜኬላ የአዳም እርግማን፣ የቃየን የዕለት ተዕለት እውነታ። አቤል ሕይወትን ተመለከተ፣ እረኛ ሆነ፣ መንጋውን ይጠብቃል። ሁለቱም በየራሳቸው መንገድ ከምድር ያመርታሉ፣ ነገር ግን ተቃራኒ ናቸው። ቃየን የሰው ከተማ ነው፣ አቤል የእግዚአብሔር ከተማ ነው። በአንድ ፀሐይ ስር አድጓል። ከአባታቸው ከአዳም ተመሳሳይ የገነት ታሪኮችን አዳምጧል። ሁለቱም በሰማይና በምድር መካከል ያለው ክፍተት ሰፊ እንደሆነ ያውቃሉ። ሁለቱም ይህንን ክፍተት ለማስተካከል አንድ ነገር መስጠት እንዳለባቸው ያውቃሉ። ያም የሚያቀርቡት መስዋዕት። የመስዋዕቱ ቀንም ደረሰ። ቃየን እርሻዎቹን ይመለከታል፣ ስኬቱን ያያል፣ የምድርን ፍሬ ይሰበስባል፣ የሰበሰበውን ያመጣል። እግዚአብሔር ሆይ ለአንተ ያደረግኩትን ተመልከት፣ እርግማኑን እንዴት እንዳሸነፍኩት ተመልከት ይላል። መሠዊያውን ይገነባል፣ ለራሱ ጥንካሬ የመታሰቢያ ሐውልት ይገነባል። አቤል መንጋውን ይመለከታል፣ የራሱን ሥራ አያይም። እግዚአብሔር የሰጠውን ሕይወት ያያል። የሰባውንና የበኩሩን በግ ያቀርባል። ከተረገመው መሬት የሚበቅል ፍሬ ማምጣት እንደማይችል ያውቃል። ደም ማምጣት አለበት፣ ምትክ ማምጣት አለበት። ሕይወትን ለሕይወት ያመጣል። ወደ መሠዊያው ይሄዳል። ሁለት መሠዊያዎች፣ ሁለት ወንድማማቾች፣ አንድ አምላክ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየን ውርደት ተሰማው። እርሱ ጠንክሮ ሰርቷል፣ ነገር ግን ችላ ተብሏል። ይህ የስብራት ነጥብ፣ ይህ ውርደት ወደ ቁጣ የተለወጠበት ጊዜ ነው። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። ለምን እሱ? ለምን ደካማው? እግዚአብሔር አምላክም ቃየንን አለው፣ ለምን ታዝናለህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ነገር ግን በዚህ ሰዓት ቃየን የሚሰማው የእግዚአብሔርን ድምፅ ሳይሆን የውስጡን ጩኸት። እግዚአብሔር አይወድህም። እግዚአብሔር አዋረደ። አቤል እየሳቀብ ነው። አቤል የብኩርናን መብት ሰርቋል። አቤል ከሌለ እግዚአብሔር ሊመርጥህ ይገባል፣ ምክንያቱም የምትቀረው አንተ ብቻ ነህ። ይህ የመስዋዕቱ ጭስ ነው፣ በቃየን ደረት ውስጥ የሚነድ የቅናት ጭስ። ቃየን እያሰበ ነው፣ እቅድ እያወጣ የመጀመሪያውን ግድያ ሊያከናውን። ነገር ግን አቤልን ከወላጆቹ ማራቅ ያስፈልገዋል። ከመሠዊያው ቦታ አራቀው፣ ከእግዚአብሔር ዓይንም እንዳራቀው አስቧል። ቃየንም ወንድሙን አቤል ና ወደ ሜዳ እንሂድ አለው። ሜዳው የቃየን ግዛት ነው። አቤል ዙሪያውን እያየ ቆሟል ከወንድሙ ጋር ለመነጋገር። ነገር ግን ቃየን የመግደያ መሳሪያውን ድንጋዩን አነሳ፣ ገደለው። የአቤል ደም በአፈሩ ላይ ተረጨ። ምድር ዘር እንድትቀበል፣ ዝናብ እንድትቀበል፣ ብርሃን እንድትቀበል ተፈጥራለች።
የሰው ሕይወትን ደም ግን እንድትቀበል አልተፈጠረችም። ቃየን ዙሪያውን ተመለከተ። ምስክሮች የሉ። ያሉት ሰማዩና አፈሩ ብቻ እንደሆነ ገምቷል። እጆቹን በቀሚሱ ላይ አበሰው። ደሙን በአፈር ለመሸፈን ሞክሯል። በቃ አሁን ያለሁት እኔ ብቻ ነኝ ብሎ አስቧል። አንድ የረሳው ነገር ግን የደም ድምፅ ይጓዛል። ደም ይናገራል። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እግዚአብሔር አንድ የመጨረሻ ዕድል እየሰጠው ነው። የመናዘዝ ምሕረትን የመለመን ዕድል። ግን የቃየን ኩራት ሁሉን ቻይ በሆነው አምላክ ላይ ያፌዛል። በእብሪትም ይናገራል፣ አላውቅም። የወንድሜ ጠባቂው እኔ ነኝን? እኔ የሱ ጠባቂ ነኝን? እኔ ገበሬ እንጂ እረኛ አይደለሁም። ምን አደረገ? የወንድም የደሙ ድምፅ ከምድር ወደ እኔ ይጮኻል። ይህ በመጽሐፍ ቅዱስ ውስጥ ደም የሚናገርበት የመጀመሪያ ጊዜ ነው። በቃላት አይደለም፣ በምስክርነት ለፍርድ። እግዚአብሔርም ቃየንን አለው፣ ምድርን ባረስክ ጊዜ እንግዲህ ኃይሏን አትሰጥም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ይህ ለቃየን የሞት ሞት ነው። አምላኩም ምድሩም ተቃውሞታል። ዳግመኛ እርሻውን ማረስ አይችልም። ዘር ቢዘራ ፍሬን አይሰጠውም። ማንነቱን ተነጥቋል። ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ። በምድር ላይም ኮብላይና ተቅበዝባዥ እሆናለሁ። የሚያገኘኝም ሁሉ ይገድለኛል። ግድያን ለዓለም እንዳስተዋወቀው ያውቃል። እናም ዓለም በሱ ላይ ሊጠቀምበት እንደሆነ ተረድቷል። እግዚአብሔርም አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት። የመጀመሪያው ገዳይ ጸጋን አግኝቷል። ስለተገባው አይደለም፣ ስለጠየቀም አይደለም፣ ነገር ግን የእግዚአብሔር ፍትህ ከምሕረቱ ፈጽሞ ስለማይለይ እንጂ። የቃየን ምልክት የአፍረት ምልክት አልነበረም፣ የመለኮታዊ ጥበቃ አርማ እንጂ። ግን ለምን እግዚአብሔር ገዳዩን ከግድያ ይድን ዘንድ ምልክት ማድረግ አስፈለገው? ምክንያቱም እግዚአብሔር አንድ ሰው ቃየንን እንዲገድል ቢፈቅድለት የበቀል ዑደት ወዲያውኑ ይጀምር ነበር፣ ደም ለደም፣ የሰው ልጅ በትውልድ አንድ ራሱን ያጠፋ ድረስ። ነገር ግን እግዚአብሔር የሰው ልጅ እርስ በርሱ ከመገዳደል ያድነው ዘንድ ፍርዱን አግዶታል። ነገር ግን በዚህ ታሪክ ውስጥ የምንረዳው አንድ ምስጢር አለ። መጽሐፍ ቅዱስ የሚያስደንቅ ነገር ይነግረናል። የአቤል ደም ከመሬት ጮኸ። ፍትህ፣ በቀል፣ ጥፋተኝነት ነው። ነገር ግን ከሺህ ዓመታት በኋላ ሌላ የበኩር ልጅ በፈሪሳውያን ተቀንቶበት ከከተማ ተወስዶ ሊመግበው በመጣው ሕዝብ ተሰቀለ። ደሙ ግን መሬት ላይ ሲወድቅ ለበቀል አልጮኸም፣ ምሕረትን ለመነ። አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ቃየን ከኤደን በስተ ምስራቅ ወደምትገኘው ወደ ኖድ ምድር ሄደ። ፍርሃቱን ይደብቅ ዘንድ ከተማን ገነባ፣ ስልጣኔን ጀመረ። ዛሬ በቃየን ከተማ ውስጥ እንኖራለን። ሁላችንም ቃየን ነን። ሁላችንም ወንድማችንን በቅናት ተመልክተናል። ሁላችንም እንደ አቤል የልባችንን እጅ ከማስረከብ ይልቅ እንደ ቃየል የእጃችንን ሥራ ለእግዚአብሔር አቅርበናል። ሁላችንም በእጆቻችን ላይ ልናጥባቸው የማንችላቸው እድፎች አሉ። ነገር ግን የምስራቹ ዜና ከአቤል ደም የተሻለ የሚናገረው የኢየሱስ ደም ዛሬም አለ። ዛሬም የቃየንን ድንጋይ በእጃችን ይዘናል። ዛሬም ምርጫ አለን። ድንጋዩን እንጥለዋለን ወይስ ወንድማችንን እንገድልበታለን?